ታዋቂዋ ቲክቶከር ዩቲናዝ በኢንስታግራም ገጿ ላይ ያጋራችውን ምስል ተከትሎ በሕግ ልትጠየቅ መሆኑ። ቲክቶከሯ ዩቲ የአንድ ግለሰብን ፎቶግራፍ በመለጠፍ 3 ስልኮችን ከቦሌ አትላስ አካባቢ ሰርቆን ጠፍቷልና አፋልጉን ስትል ለጥፋለች በኢንስታግራም ገጿ ላይ። ታዋቂውና ተወዳጁ አርቲስት ጃሉድ አወል ላይ እየደረሰበት ያለው አሳፋሪ ድርጊትና የአርቲስቱ አሁናዊ አሳዛኝ ሁኔታ ለምንድን ነው እኔን ዶሮ የምታረገኝ? አሬው ኩላስ ይዟት ያረጋል። የምትፈልጉትን ንገሩኝ። ምንም አልፈልግም። ፌስታል በድንገት መከልከሉን ተከትሎ በመዲናችን አዲስ አበባ ያልተለመዱና እጅግ አስቂኝ የሆኑ ድርጊቶች እየተስተዋሉ ነው። እነዚህን መረጃዎች በዚህ ቪዲዮ አብረን እናያለን። እስከ መጨረሻው አብራችሁን ቆዩ። ቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ናሁ ታቲዮ። ታዋቂው አርቲስት ጃሉድ አወል እንግዲህ በሙዚቃ ስራዎቹ እናውቀዋለን። በተለይም ደግሞ እንዳትረሳ ያቺ ነገር እና የኢትዮጵያ ብሔራዊ ቡድን የእርግብ አሞራ በሚባለው ዘፈን የብዙዎችን ተወዳጅነት ያተረፈ ሙዚቀኛ ነው። ይህ ሙዚቀኛ አሁን ላይ ያለበት ሁኔታ እጅግ አሳሳቢ ደረጃ ላይ እየደረሰ ነው። እንደሚታወቀው ይሄ አርቲስት በሚዲያ በይፋ የተለያዩ ነገሮችን እንደሚጠቀም በግልጽ ተናግሯል። አንዳንድ አደንዛዥ እጽ እጁ ላይ ተይዞ የሚለው ነገር ሳትሰማ የቀረ አይመስለኝም። በሱ ጉዳይ ላይ እንግዲህ ለሰይፉ የቤስ ተመልካቾች የምትለው ነገር ካለ? በቃ ያው እንደማጨስ የዓለም አሁን የኢትዮጵያ መላው ሕዝብ ቢያቀኝም የዓለም ግማሹ ደግሞ ቢያንስ ግማሹን ባልልም የተወሰነ የዓለም ህብረተሰብ ደግሞ ሐሺሽ እንደማጨስ ያ በዚህም ሁኔታ እስርም አጋጥሞታል። ነገር ግን ይህ ሱስ ነውና ከዚህ ነገር ሊወጣ አልቻለም። ይሄንን ማንነቱን ተከትሎ አንዳንድ ግለሰቦች ይሄ የተከበረን ባለሙያ በሶሻል ሚዲያ ላይቭ ሪከርድ ያልሆነ ባህሪው ያልሆነ ድርጊቱን እያጋሩ በሰዎች ዘንድ መሳቂያ መሳለቂያ እያደረጉት ተመልክተናል። ለምንድን ነው እኔን ዶሮ የምታረገኝ? አሬው ኩላስ ይዟት ያረጋል። እና ጃሉድ ንገር፣ የምትፈልጉትን ንገሩኝ። ምንም አልፈልግም። ነፍሴ በእጁ። ይህ ደግሞ እጅግ በጣም አሳዛኝ እጅግ በጣም አሳፋሪ ተግባር ነው። ሌሎች ታዋቂ አርቲስቶች እንዲህ አይነት ድርጊቶች የሚፈጽሙ አካላትን በሕግ የሚጠየቁበትን አርቲስቱንም ከዚህ አይነት ማንነቱ ወጥቶ በተለያዩ ሱስ ማገገሚያ ተቋማት ገብቶ ከዚህ አይነት ተግባሩ እንዲወጣና ወደ ማንነቱ እንዲመለስ ቢያደርጉ እላለሁ። በቅርቡ በተለቀቀው አንድ ቪዲዮ መሰረት ያኔት የጥርስ ሕክምና ክሊኒክ የጥርስ ሕክምና አግኝቶ ነበር። በዚህ ሕክምና ወቅት ያሳየው ሪያክሽን ያሳየው የአርቲስቱ ስሜት እጅግ በጣም የብዙዎችን ልብ የሚነካ ነው። የፈጣሪ ያለ እኔ አልጠበቅኩም። አባቴ ልንሽ አብሽ አሁን ነፃነት ተሰምቶኛል። በጣም ስለዚህ ይህ አርቲስት እጅግ በጣም የሚያሳፍረውን ነገር እንዲህ አድርጎ ደስ በሚል ሁኔታ መቀየሩን ተከትሎ የሰጠው አስተያየት እጅግ በጣም የሚያስደስት ነው። ስለዚህ ያለበትንም የሱስ ህይወት ያለበትንም አሁናዊ ሁኔታ የሚለወጥበት መንገድ የቅርብ ያሉ ጓደኞቹ አርቲስቶች ይህንን ነገር አመቻችተው ቢያደርጉ እሱም የሚደሰትበት ነው። አርቲስቶች የዚህ አርቲስትን ያለበትን ሁኔታ ቢያስተካክሉ መልካም ነው እላለሁ። ሌሎች ደግሞ ቲክቶክን ተጠቅማችሁ ወይም ደግሞ በትላልቅ ሚዲያዎች እሱን ኢንተርቪው በማድረግ እሱን ያደርጋቸውን ያልሆኑ እንቅስቃሴዎች ለተመልካች ግብአት በማድረግ ፈል መፍጠር ወይም ደግሞ ትዝብት ለመፍጠር ይህ ተወዳጅ አርቲስት ላይ ያልሆነ ነገር ለማድረግ የምትሞክሩ ትላልቅ አርቲስቶችም ትላልቅ ሚዲያዎችም ከእንዲህ አይነት ተግባር ብትቆጠቡ መልካም ነው። ወደ ሁለተኛው መረጃችን ስናልፍ በሀገራችን ፌስታል ታግዷል። ይህንን መታገድ ተከትሎ ብዙዎች አዳዲስ የሥራ ዕድሎችን መፍጠር
ጀምሯል። ይህ መልካም ተግባር ሆኖ ሳለ ይህንን መከልከል ተከትሎ በመዲናችን አዲስ አበባ ያልተለመዱና እጅግ በጣም አስቂኝ የሆኑ ተግባራት ወይም ደግሞ ዕቃ የሚያዝባቸው መንገዶች አስተውለናል። እስቲ ካስተዋላቸው ምስሎችና ቪዲዮዎች መካከል ጥቂቱን ልጋብዛችሁ። ከፍሬሽ ኮርነር ሙዝ ገዛውኝና ፌስታል የለም አሉኝ። ምን ላድርግ? እንደዚህ ተሸክሜ ወደ ቤቴ እና ይህ ፌስታል መከልከሉ እንግዲህ የራሱን የቻለ ጥሩ ራሱን የቻለ ደግሞ ራሱን ይዞ የሚመጣው የተለያዩ ችግሮች ይኖራሉ። እንግዲህ በጊዜ ሂደት ነገሮች የሚፈቱ ቢሆንም እኔ ጥያቄ በትራንስፖርት እየሄዱ የሚያስመልሳቸው ግለሰቦች ምን አይነት መንገድ ነው የሚጠቀሙት ወይም ደግሞ በምን አይነት መንገድ ነው የሚስተናገዱት የሚለው እጅግ አሳሳቢ ነገር ነው። ስለዚህ ሁላችሁም ይህንን ነገር አውቃችሁ እንግዲህ በትራንስፖርትም ላይ ሆነ በተለያየ አጋጣሚዎች እንደዚህ አይነት አጋጣሚዎች የሚገጥማችሁ ግለሰቦች ከወዲሁ ራሳችሁን አዘጋጅታችሁ እንድትወጡ አሳስባለሁ ማለት ነው። ሶስተኛውና የመጨረሻው መረጃችን ታዋቂዋ ቲክቶከር ዩቲናስ ባጋራችው ምስል በሕግ ልትጠየቅ ነው። ነገሩ እንዲህ ነው። ኢትዮጵያዊቷ ቲክቶከር ዩቲናስ ስልኳን ሰርቆኛል ያለችውን ግለሰብ ፎቶ በገጿ ላይ በማሰራጨት አፋልጉኝ ማለቷን ተከትሎ በህዝብ ዘንድ ከፍተኛ ክርክር ቀስቅሷል። ድርጊቱ ንብረትን ለማግኘት የሚደረግ ጥረት ተደርጎ በብዙዎች ቢደገፍም የህግ ባለሙያዎች ግን ተበዳይ የነበረውን ወገን ራሱ ተከሳሽ ሊሆን የሚችልበት የህግ ክፍተት እንዳለ ያስጠነቅቃሉ። በኢትዮጵያ ህግ መሰረት ይህ ድርጊት የሚከተሉትን ከባድ የህግ መዘዞች ሊያስከትል ይችላል። የግል ስብዕናና የምስል መብት ራይት ቱ ኢሜጅ። የኢትዮጵያ የፍትሐ ብሔር ህግ መሰረት ማንኛውም ሰው በራሱ ምስል ላይ የመወሰን መብት አለው። አንድን ተጠርጣሪ ጥፋተኝነቱ በፍርድ ቤት ሳይረጋገጥ ወይም ጉዳዩ በህግ ፊት ሳይቀርብ ፎቶውን ለህዝብ ማሰራጨት የተከለከለ ነው። ይህንን ማድረግ ስልጣን ያለው በህግ ስልጣን የተሰጠው የፖሊስ አካል ብቻ ነው። የስም ማጥፋትና የሐሰተኛ መረጃ ስርጭት በአዋጅ ቁጥር 1185/2012 የስም ማጥፋትና የሐሰት መረጃ ስርጭት መካከል ያለው አዋጅ በሶሻል ሚዲያ ላይ የሚለቀቁ መረጃዎችን በጥልቀት ይቆጣጠራል። አንድ ሰው ያለበቂ የህግ ማስረጃ ሌባ ብሎ መለጠፍ እንደ ሐሰት መረጃ ሊቆጠር ይችላል። በተለይም ከ5000 በላይ ተከታይ ባለው አካውንት የሚለቀቁ መረጃዎች እስከ 3 ዓመት እስራትና የገንዘብ ቅጣት ሊያስከትሉ ይችላሉ። እንግዲህ በቀጣይ ምን አይነት ነገር እንደሚደርስባት ባናውቅም ለመረጃ ያክል እንግዲህ ዝም ብለን ተነስተን በድንገት እከሌ እንደዚህ አድርጓል እከሌ እንደዚህ አድርጓል ማለታችን በህግ ሊያስቀጣን ስለሚችል ሁላችንም ከእንደዚህ አይነት ነገሮች እንድንቆጠብ ነው። በቀጣይ በተሻለ ቪዲዮ እስከምንገናኝ ሰላም ቆዩ። ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። ናሁታ ቪዲዮ